እውነተኛ ጓደኝነት ምን አይነት እንደሆነ ማወቅ ከፈለጋችሁ ይህንን ታሪክ ሰምታችሁ ጨርሱት። ለጓደኞቻችሁም ሼር አድርጉላቸው። እንዲሁም በየጎዳናው ራቁታቸውን የሚሄዱ ሁለተኛ ደግሞ ለማኝ መስለው ዳር ላይ የሚቀመጡ ሰዎች ሁሉ ተራ ሰዎች አይደሉም። ከነሱ መሃል ቅዱሳን እንዳሉ ጭምር ቅዱሳን ያንን መስለው እንደሚኖሩ ጭምር ከዚህ ታሪክ እንረዳለን። እስከመጨረሻው ድረስ አዳምጡ። የቅዱሳን በረከት በእኛ ላይ ደርብን እያላችሁ ኮሜንት አድርጉልኝ። ባለፈው ኮፒ ሊንክ አድርጋችሁ አካውንቴን ስላስለቀቃችሁልኝ በጣም አመሰግናለሁ። ስለምታደርጉልኝ ድጋፍ ሁሉ አምላከ ቅዱሳን ያክብርልኝ። ወደ ታሪኩ እንለፍ። ዮሐንስና ስምዖን የሚባሉ በ5ኛው መቶ ክፍለ ዘመን አካባቢ የተወለዱ በሶሪያ የሚኖሩ በአማኙ ቪዮስጦ ዘመነ መንግስት የነበሩ በወገን የከበሩ ክርስቲያኖች ነበሩ። እነዚህ ሁለቱ ጓደኛ ማቾችም ለከበረ መስቀል በዓል ቅዱሳት መካናትን ሊሳለሙ ወደ ኢየሩሳሌም ሄዱ። ስራቸውንም አከናውነው ወደ ሀገራቸው ሲመለሱ በፈረሶቻቸው ላይ ተቀምጠው ወደ ኢያሪኮ ቀረቡ። ዮሐንስም በዮርዳኖስ በረሃ ያለውን የመነኮሳቱን ገዳም አይቶ ወንድሙ ስምዖንን ወንድሜ ሆይ በእሊህ ገዳማት እኮ የእግዚአብሔር መላእክት ይኖራሉ አለው። ዮሐንስም ከእርሳቸው ጋር ከሆንን አዎ ልናያቸው እንችላለን አለው። ከዚያም በኋላ ከፈረሶቻቸው ላይ ወርደው ለሰዎቻቸው ሰጥተው እስከምናገኛችሁ በየጥቂቱ ተጓዙ ብለው የሚጸዳዱ መስለው ወደ ዱር ገቡ። የዮርዳኖስን ጎዳና ተጉዘው ከሰዎቻቸው በራቁ ጊዜ እርስ በርሳቸው እንዲተባባሉ ጸሎት እናድርግ፣ ከኛ አንዳችን በመነኮሳቱ ገዳም በምታደርስ ጎዳና ቆመን ዕጣ እንጣጣል፣ እግዚአብሔር ከፈቀደ ዕጣችን ወደ ወጣበት እንሄዳለን። ከዚህም በኋላ ስምዖን በዮርዳኖስ ጎዳና ቆመ፣ ዮሐንስም ወደ ሀገራቸው በሚወስዶ ጎዳና ላይ ቆመ። ዕጣውንም ባወጡት ጊዜ ዮርዳኖስ ጎዳና ላይ ወጣ፣ እጅግም ደስ አላቸው። ስለ ደስታቸውን ብዛት እርስ በርሳቸው ተያይዘው ተቃቅፈው አለቀሱ። ምክንያቱም ወደ ዮርዳኖስ ጎዳና የሚወስደው መንገድ ወደ ገዳሙ የሚያደርስ ነውና አንዱ ወደ ኋላ እንዳይመለስ ስለ አንደኛው ይጠራጠርና ይፈራ ነበር። ወንድማማቾች ስለነበሩ እጅግ የጠበቀ ጓደኝነት ስለነበራቸው ስምዖን ስለ ዮሐንስ እንዳይመለስ ይፈራ ነበር፣ ዮሐንስም ስለ ስምዖን እንዳይመለስ ይፈራ ነበር። ለምን ከተባለ ዮሐንስ ስለ ስምዖን ይፈራ ነበር፣ ስለ ወላጆቹ ፍቅር ትቶት እንዳይመለስ። ስምዖንም ስለ ዮሐንስ ይፈራ ነበር፣ በዚያን ጊዜ ዮሐንስ መልካም የሆነች ሚስት አግብቶ ነበርና። ከዚህም በኋላ ወደ እግዚአብሔር ጸልየው እንዲህም አሉ። በውስጣቸው መነኩስ ዘንድ ለኛ የተመረጠች ገዳም ደጃፏ ክፍት ሆኖ ብናገኝ ምልክት ይሆነናል። የገዳሙ አለቃ ኒቆን ይባላል። ኒቆንም በትሩፋቱ ፍጹም የሆነ ድንቆች ተአምራትን የሚያደርግ ሀብተ ትንቢት የተሰጠው ሲሆን በዚያች ሌሊት በጎቼ የገቡ ዘንድ የገዳሙን በር ክፈት የሚል ራእይን አየ። ወደ እርሱ በደረሱ ጊዜ የክርስቶስ በጎች ሆይ መምጣታችሁ መልካም ነው አላቸውና እግዚአብሔር ዘንድ እንደተላኩ ሰዎች አድርጎ ተቀበላቸው። ከዚህም በኋላ በምኔቱን የምንኩስና ልብስ ያለብሳቸው ዘንድ ለመኑት። እነርሱ በቆቡ ላይ የብርሃን አክሊል አድርጎ መላእክትም ከበውት አንዱን መነኮስ አይተዋልና ስለዚህ ፈጥነው የመነኮሱ ዘንድ ተጉ ፈለጉ። ከዚያም በማግስቷ በምኔቱ የእግዚአብሔር ፈቃድ ነበርና የምንኩስና ልብስ አለበሳቸው። በቀን እንደሚተያዩ በሌሊትም እርስ በርሳቸው የሚተያዩ እስኪሆኑ በፊታቸው ላይ የመንፈስ ቅዱስ ብርሃን በራ።